እስቲ 2018 ላይ 2017 ያላደረጋችሁትን አንድ አዲስ ነገር ለራሳችሁ ኮሚት አድርጉ። አዲስ ነገር ለመስራት በህይወታችሁ 2017 ላይ የፈራችሁት አይሆንም፣ አልችልም፣ እድሜ አይፈቅድም፣ ትምህርት ደረጃ አይፈቅድም ብላችሁ ድሮፕ ያደረጋችሁትን ነገር እድል ስጡት። 2018 ላይ እስቲ ትንሽ እድል ስጡት። the benefit of the doubt ስጡት። እግዚአብሔር ምን እንደሚሰራ በዛ ውስጥ ያላችሁ the moment እናንተ ያንን ብሎኬጅ ያንን ሊሚቴሽን ያንን ገደብ ሰብራችሁ እርምጃ መራመድ በጀመራችሁ ጊዜ የእግዚአብሔር ህልውና ከእናንተ ጋር ሙቭ ማድረግ ይጀምራል። ምክንያቱም እግዚአብሔር የልባችሁን አቲቲዩድ አይቷል። የወጣችሁት እግዚአብሔርን ታምናችሁ ነው። እግዚአብሔርን ሊሚቴሽን ከህይወቴ ላይ ይሰብራል፣ እኔ ግን በእምነት አንድ እርምጃ ወደፊት እራመዳለሁ ስትሉ እግዚአብሔር መንፈስ አብሮ ከእናንተ ጋር ሙቭ ያደርጋል። አካሄዳችሁን አረማመዳችሁን ሁሉ ያስተካክላል። አሁን ያላችሁበት ሁኔታ አንዳንዶቻችሁ አስጠልቷችኋል። ሙቭ ያላችሁበት ሁኔታ ስላስጠላችሁ ጥሩ ነው፣ እንኳን አስጠላችሁ። አንዳንዴ ካላስጠላችሁ እኮ አትንቀሳቀሱም። ኮምፈርት ዞን ኢዝ አ ኪለር። ስሎሊ ይገላል፣ ቀስ እያለ እየገዘገዘ ኮምፈርት ዞን። ከዛ ስትነቃ ዓለም ሌላ ቦታ ነች ያለችው። እንደዛ የሆነብን በህይወታችን ላይ ያለንበት ኮምፈርት ዞን ብለን ያስቀመጥነው ነገር ሊያስጠላን ይገባል። at some point አዲስን ነገር የመናፈቅ ምክንያቱም እግዚአብሔር ማለዳ ማለዳ አዲስ ነው። እግዚአብሔር አዲስን ነገር ይወዳል። አዲስን ማድረግ ልማዱ ነው እግዚአብሔር። ስለዚህ በዛ መንገድ እግዚአብሔር ህይወታችንን እንዲቃኝ እንፍቀድለት።